ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? በዛሬው ቱቶሪያል የምናሳያችሁ ዊንዶውስ 11 ላይ ምን አዳዲስ ፊቸሮች አሉት። ይሄ ኮርስ ባይ ዘ ዌይ ለፍጹም ጀማሪዎች ይሆናል። በተጨማሪም ደግሞ የተወሰነ አፕዴት ላድርግ ብላችሁም የምታውቁትም ልትኖሩ ትችላላችሁ። ለሁላችሁም ይጠቅማል ማለት ነው። ስለዚህ ዊንዶውስ 11 ላይ ምን አዲስ ፊቸር ጨምሯል፣ እንደገና ደግሞ የነበሩት ምን ናቸው የሚለውን ነገር እናያለን ማለት ነው። የመጀመሪያው ዴስክቶፕ ሾርትከት ነው። ዴስክቶፕ ሾርትከት ላይ ስትመጡ እዚህ ጋር እንደምታዩት ለምሳሌ እኔ ጋር ዚስ ፒሲ ሪሳይክሊንግ ቢን ዴስክቶፕ የሚላል። ከዚህ በተጨማሪ ኮምፒውተር ላይ ላሳያችሁ። እዚህ ጋር እነዚህ ናቸው ዴስክቶፕ ሾርትከት የምንላቸው ማለት ነው። ዴስክቶፕ ላይ ፊት ለፊት ላይ ከተቀመጠ በቀላሉ ሪማይንድ ለማድረግ ለማስታወስም ስለሚጠቅመን የምንፈልጋቸውን ፋይሎች በቀላሉ ዴስክቶፕ ሾርትከት ማድረግ እንችላለን። እንደገና ደግሞ ሲ ላይ ፋይል ማስቀመጥ ከፈለግን ዴስክቶፕ ላይ በፎልደር ክሬት አድርገን ማስቀመጥ እንችላለን ማለት ነው። ከዚህ ፎልደር ክሬት እንዴት ይደረጋል ኔክስት ላይ ከዚህ ቪዲዮ ቀጥሎ ይሰራላችኋል፣ እንድታዩት ሪኮመንድ አደርጋችኋለሁ ማለት ነው። የመጀመሪያው ዴስክቶፕ ሾርትከት ነው። እንደዚህ ፎልደሮች ሪሳይክሊንግ ቢን ሊሆን ይችላል። የሲስተሙ የራሱ ለምሳሌ ዚስ ፒሲ ኔትወርክ ና የሚባሉት ነገሮች ሪሳይክሊንግ ቢን የሲስተሙ ሾርትከቶች ናቸው። በተጨማሪ ደግሞ እኛ ምንጭናቸው አፕሊኬሽኖች ይኖራሉ። ለምሳሌ ፕሪሚየር ልስጭኑ የአዶቤ ፕሮዳክቶች ሊሆኑ ይችላሉ። ወርድ ልጭኑ ይችላላችሁ። ሾርትከት ማድረግ ይችላላችሁ። አውቶማቲካሊም ራሳቸው ዴስክቶፓችሁ ላይ ሾርትከቱ ነው ይመጣሉ ማለት ነው። ሁለተኛው ታስክ ባር ነው። ታስክ ባር ደግሞ እዚህ ጋር ከጫፍ እስከ ጫፍ የምታዩት ነው። ከሌፍት ሳይድ ወደ ራይት ሳይድ ሙሉን የሚያሳያችሁ ምን እንለዋለን? እዚህ ጋር ታስክ ባር፣ እዚህ ጋር የምታያቸው ነገሮች አጠቃላይ ማለት ነው። ታስክ ባር አሁን እዚህ ጋር ለብቻው ሰሌክት አድርጌላችኋለሁ። ከዚህ ጀምሮ እስከዚህ ድረስ ማለት ነው። ከጥግ እስከ ጥግ ድረስ ያለው ዊካውሊት ምን ብለን እንጠራዋለን? ታስክ ባር ማለት ነው። ታስክ ባር ምን ይዟል ብለን ስናስብ ኤቭሪቲንግ ማለት ነው። ስለዚህ ስታርት ሜኑ የምታገኙ ታስክ ባር ላይ ነው። ኖቲፊኬሽን ኤሪያ የምታገኙ ታስክ ባር ላይ ነው። ዊጀቶችን የምታገኙት ታስክ ባር ላይ ነው። ፒን ያደረጋችኋቸውን ፕሮግራሞች የምታገኙት ታስክ ባር ላይ ነው። አጠቃላይ ብዙ አፖችን ታስክ ባር ላይ ታገኛላችሁ ማለት ነው። ሶስተኛው ላይ ስትመጡ ስታርት ሜኑ ይሄኛው ማለት ነው። ስታርት ሜኑ ላይ ስትመጡ ሶስተኛው ላይ ስትመጡ ስታርት ሜኑ ላይ አጠቃላይ የጫናችኋቸውን አፕሊኬሽኖች የምታገኙበት ቦታ ነው። ስለዚህ አሁን እዚህ ጋር ምን የሚላለ ኦል የሚላለ እነዚህ ሪሴንትሊ የተጠቀምኳቸውን ነው የሚያሳየን። ቅርብ ጊዜ የተጠቀምኳቸውን እንደ ሂስትሪ ይቀመጣሉ። በተጨማሪም ብዙ ጊዜ የተጠቀምኩባቸውን ደግሞ ከላይ ሊስት ያደርጋቸዋል። እንደገና ሁሉንም የተጫኑትን አፕሊኬሽኖች ደግሞ መግባት ከፈለግን ማየት ከፈለግን ምን ላይ እንገባለን? ኦል ስንል እዚህ ጋር አጠቃላይ የጫናቸውን ኮምፒውተር ሲስተም ላይ እኛ የጫናቸው እንደገና ደግሞ አውቶማቲካሊ ዊንዶውስ ኦፕሬቲንግ ሲስተሙ ሲጫን አንድ ላይ የሚመጡ አፖች ናቸው ማለት ነው። ለምሳሌ ስልካችሁን ሪሲት አድርጋችሁ ልክ ስታበሩት የራሱ አፕሊኬሽኖች አሉ። እነዛ የሲስተሙ ናቸው። እንደገና ደግሞ አዲሽናል ሶፍትዌሮችን ትጭናላችሁ። አዲሽናል ሶፍትዌር ስጭኑ እዛው ላይ ሊስት ያደርግላችኋል ማለት ነው። ሶስተኛ ምንድን ነው? ስታርት ሜኑ ወይም ስታርት በተን እንላለን። እዚህ ጋር ስታርት በተን ላይ ስትመጡ እንደምታዩት እዚህ ጋር ለምሳሌ ሸዳውን ማድረግ ፈልጉ እዚህ ጋር ነው ሸዳውን የምታደርጉት። ፓወር የሚል አለ። ከዚህ ሆቨር ስታደርጉት እያንዳንዱ ኢንፎርሜሽን ይነግራችኋል ምን እንደሆነ። አጠቃላይ ጠጋ ስታደርጓት ፖይንተራችሁ እቺ ነጯ ነገር ፖይንተር ነው የምትባለው። ይሄ ፓወር ነው። ፓወር ላይ መጥቼ ለምሳሌ ሸዳውን ሪስታርት ማድረግ እችላለሁ፣ ሎክ ማድረግ እችላለሁ፣ ኦር ስሊፕ ማድረግ እችላለሁ ማለት ነው። አንዳንድ ጊዜ ምናልባት ግንዛቤ የሌለን ሰዎች ምን ልናደርግ እንችላለን? ኮምፒውተራችን ካበራን በኋላ መልሰን ፓወሩን ተጭነን ልናጠፋ እንችላለን። ይሄ ትክክል አይደለም፣ ፍጹም ትክክል አይደለም። ስለዚህ ምን ማድረግ አለብን ማለት ነው? እዚህ ጋር መተን ፓወር በተኑ ላይ እንመጣለን። ሸዳውን ብለን ነው በትክክል ኮምፒውተሩ መዝጋት ያለብን። ሌላ ደግሞ ኢቨን የከፈትናቸው ፕሮግራሞች ካሉ መጀመሪያ ማድረግ ይኖርብናል መዝጋት። ለምሳሌ እዚህ ጋር የከፈትኩ ፕሮግራም አለ። እዚህ ጋር ፒክቸሩን ፕሪቪው ያደረኩበት ቦታ ነው። ይሄንን መዝጋት ሊጠበቅብን ይችላል። ሌሎች የከፈትኳቸውን ፕሮግራሞች ካሉ እንደዛው ከዘጋው በኋላ ነው ሸዳውን ማድረገው። ስለዚህ ስታርት ላይ መጣለው ዘን እዚህ ጋር ሸዳውን የሚላለ ፋይናሊ ስራዬን ከጨረስኩ በኋላ ሸዳውን አድርጌ መውጣት እችላለሁ ማለት ነው። ኦኬ። ሌላው አራተኛው ሰርች ቦክስ ነው። ሰርች ቦክስ የምትፈልጓቸውን ፋይሎች ሰርች የምታደርጉበት ነው። እዚህ ጋር ለምሳሌ እኔ አክሰስ ብዬ ሰርች ላድርግ። አክሰስ ስል አንዱ የማይክሮሶፍት
ኦፊስ ፕሮዳክት ነው። አክሰስን ታስክ ባራችን ላይ ወይም ስታርት ሜኑ ላይ ማስቀመጥ እንችላለን። አክሰስ ብዬ ሰርች አረኩ ዘን አሁን እኔ ምን ላይ ፒን እንዲሆን ፈለጉ? ታስክ ባሬ ላይ ሰው ማድረግ ነው። እዚህ ጋር ራይት ክሊክ አደርጋለሁ። ዘን ምንም ይላል ፒንቱ ታስክ ባር ለዋል። ፒንቱ ታስክ ባር ስለው እዚህ ጋር ይመጣል። አያችሁት? አክሰስ ሌላም ለምሳሌ ፐብሊሸር ልበለው ፐብሊሸር ኦር አውትሉክ ማድረግ እችላለሁ። አውትሉክ እሺ፣ አውትሉክን ራይት ክሊክ አድርጌ አሁንም ፒንቱ ስታርት ማለት ስታርት ሜኑ ላይ ነው የሚመጣው። ለምሳሌ ስታርት ልበለው። አያችሁት? ስታርት ላይ አገኘዋለሁ ማለት ነው። ስለዚህ የምንፈልጋቸውን ፋይሎች፣ ፎልደሮች፣ የጫናቸውን አፕሊኬሽኖች የምንፈልገው በሰርች በተን ነው ማለት ነው። ወይም በሰርች ቦክሱ ሰርች ማድረግ እንችላለን። ይሄኛው አራተኛው ፓርት ነው ማለት ነው። አምስተኛው ፓርት ምን ይባላል? ታስክ ቪው። ታስክ ቪው ይሄ ደግሞ መልቲፕል የከፈትናቸውን አጠቃላይ ፕሮግራሞች ነው የሚያሳይ። ስልካችን ላይ ለምሳሌ ሆም በተን ስንጫን ምን ያደርግልናል? አጠቃላይ የከፈትናቸውን ፕሮግራሞች ሊስት ያደርግልናል። ላይክ እንደዛ ኮምፒውተራችን ላይ ምን አለ? እዚህ ጋር ታስክ ቪው የሚላለ። ታስክ ቪው ላይ ክሊክ ስናደርግ እዚህ ጋር የከፈትናቸውን ፕሮግራሞች አጠቃላይ ያሳየናል። የምንፈልገውን ክሊክ አድርገን መርጠን መክፈት እንችላለን ማለት ነው። ራይት። ስድስተኛው ፋይል ኤክስፕሎረር ነው። ፋይል ኤክስፕሎረር ደግሞ ጀስት ፋይላችሁን አክሰስ የምታደርጉበት ነው። ለምሳሌ የኮምፒውተራችን ላይ ያስቀመጧቸው ነገሮች ከሲ ላይ ሊሆን ይችላል፣ ከዲ ላይ ሊሆን ይችላል። አክሰስ ማድረግ ስትፈልጉ፣ ማግኘት ስትፈልጉ ቀጥታ ወደምን ትገባላችሁ? ወደ ፋይል ኤክስፕሎረር ማለት ነው። ፋይል ኤክስፕሎረር ትገቡና ለምሳሌ ዚስ ፒሲ የሚለውን ክሊክ አረኩኝ። ዚስ ፒሲ ክሊክ ሳረግ ሁለት ፓርቲሽኖች ይታያቸዋል አይደል? ይሄ ሃርድስ ፓርቲሽን ነው፣ ሲ እና ዲ ማለት ነው። የኛው ዳታ ያስቀመጥኩበት ነው። ይሄ ደግሞ ጀስት ሶፍትዌሮች የምጭንበት ነው ማለት ነው። ስለዚህ ኤክስፕሎረር ላይ ክሊክ ሳረግ የምፈልጋቸውን ፕሮግራሞች፣ አፕሊኬሽኖች፣ ያስቀመጥኳቸውን ፎልደሮች ምናምን አክሰስ የማድረግበት ነው ማለት ነው። ኦኬ። ሰባተኛው ታስክ ባር አፕስ ኦር ታስክ ባር ፕሮግራም ማለት እንችላለን። እነዚህ እዚህ ጋር ከስር ፒን ያደረግናቸው ነገሮች ናቸው። ታስክ ባር አፕስ የምንላቸው እዚህ ጋር እንደምታዩቸው ማለት ነው። ስለዚህ ታስክ ባር አፕስ ላይ ስትመጡ እዚህ ጋር ሊስት ያደረግናቸው ለምሳሌ ኤክስፕሎረር አለ፣ ክሮም አለ። እዚህ ጋር እንደምታዩት የአዶቤ ፕሮዳክቶች አሉ፣ የኦፊስ ፕሮዳክቶች አሉ። ሰው እዚህ ጋር እንደምታዩቸው አጠቃላይ የምፈልጋቸውን ኪክሊ ቶሎ ብዬ ከፍቼ ለመስራት ምን ማድረግ እችላለሁ? ወደ ታስክ ባሬ ቅድም እንዳሳየኋችሁ ፒን አድርጋችሁ መጠቀም። ለምሳሌ ቅድም ምን አድርጌያለሁ? አክሰስን እዚህ ጋር ፒን አድርጌዋለሁ። ጀስት ዳታቤዝ ክሬት ማድረግ ፈልግ እዚህ ጋር በቀላሉ ክሊክ አድርጌ መክፈት እችላለሁ ማለት ነው። ሌላው ስምንተኛው ኖቲፊኬሽን ኤሪያ ነው። የከፈታችኋቸውን ፕሮግራሞች ላይ ቴሌግራም ሊሆን ይችላል፣ ክሮም ሊሆን ይችላል። እዚህ ጋር ደግሞ ፓወር ግዛለ እንደምታዩት ኤቭሪቲንግ የሚላል እዚህ ጋር ጀስት ይሄኛው ሰርች ማድረጊያ አንድ አፕሊኬሽን ነው ራሱን የቻለ። አንቲቫይረሳችሁን የምታገኙበት ሎኬሽን ፕላስ ደግሞ ምንድነው እዚህ ጋር ዋና ፐርፐዙ ኖቲፊኬሽን ኤሪያ ላይ ሲመጡ ሰዓታችሁን ኮንፊገር የምታደርጉበት ካላንደር የምታስተካክሉበት ሎኬሽን ነው ማለት ነው ይሄ። ኦኬ፣ ካላንደራችሁን የምታስተካክሉበት ሎኬሽን ነው። እዚህ ጋር እንደምታዩት እዚህ ጋር በትክክል ባይሆን እዚህ ጋር መጥቼ ኮንፊገር ማድረግ እችላለሁ ማለት ነው። ኖቲፊኬሽን ላይ ኤሪያ ላይ ሲመጡ አጠቃላይ ዋይፋያችሁን፣ የባትሪ ስታተሳችሁን፣ ኦዲዮ ሌቭላችሁን ለምሳሌ ቮሊዩም ምናምን ጀስት መጨመር መቀነስ ከፈለጋችሁ እዚህ ጋር ነው የምታስተካክሉት። ኖቲፊኬሽን ኤሪያ ላይ ነው። ለምሳሌ ቮሊዩም ላይ እዚህ ጋር መጣው፣ እዚህ ጋር ቮሊዩም መቀነስ እችላለሁ። እዚህ ጋር ደግሞ ምን አለ ከላይ ታስክ ባር። ይሄ ምንድነው? ብራይትነሱን የኮምፒውተሩን ብራይትነስ መቀነስ ከፈለኩ መቀነስ፣ መጨመር ከፈለኩ መጨመር እችላለሁ ማለት ነው። እዚህ ጋር እንደምታዩት እነዚህ ነገሮች ለመስራት እና ዊንዶውስ 11 ላይ ክሊክ ስታደርጉ እዚህ ጋር ከላይ የዋይፋይ አለ። ብሉቱዝ ዲቫይስ ካላችሁ ብሉቱዝ ዲቫይሳችሁን ኮኔክት ለማድረግም በቀላሉ እዚህ ላይ ይሄን ረን አድርጋችሁ መክፈት ትችላላችሁ ማለት ነው። ኦኬ፣ ስምንተኛውን አየን። ዘጠነኛው ዊጄት ነው። ዊጄትስ እዚህ ጋር ያለችው ናት ዊጄት የምትባለው። አዳዲስ ኒውሶች ምናምን ብሮድካስቲንግ ምናምን ሲለቀቁ ጀስት ዌዘር ሊሆን ይችላል፣ የአየር ጸባይ ምናምን እንደዚህ አዳዲስ ነገሮች በሚለቀቁበት ጊዜ ዊጄቱን ክሊክ ስታደርጉ አሁን ኦፍላይን ስለሆንክ ነው፣ ኦንላይን ብትገቡ ግን አክሰስ ማድረግ ይችላላችሁ ማለት ነው።
ኦኬ የዛሬው ክላሳችን ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት። ምናልባት ደግሞ እንደ ተጨማሪ ማወቅ የምትፈልጓቸው ነገሮች ካሉ ኮሜንት ላይ አሳውቁን። እናመሰግናለን።